አንተ ነበርክ እቺን ሀና የሰራሃት። የነበርኩትን ሁሉ እርግፍ አድርጌ የተውኩት ላንተ ስል ነበር። ለመሳቅ መሳቀቄን ወደ ማሽካካት የቀየረው ያንተ ነፃ ሴት ነው የምወደው ማለት ነው። እስኪ ፋራቱኝ ብለህ ረዛዥም ቀሚሶቼን ከታፋዬ ወደ ላይ በሸሹ ቀሚሶች ቀየርክብኝ። ዘላለም ከቤተሰብ ጋር አትኖሪም ከኔ ጋር እንጂ ብለህ አጥር አዘልለ አዳሬን ሙሉ በመጠጥ ዘዬ ናወዝኩትም እውነት አስተላለቁ ካንተ ጋር ስለሚመስለኝ ነበር። ሀና ተበላሸች የሚባል ትችት ወደ ራሴ አልመለሰኝም። ምክንያቱም አልታወቀኝም። ሁሉም ነገር ስላንተ ሆኖ ነበር። ታስታውሳለህ? በሳምንት 2 የመገናኘት ሰልችቶኛል። ከቤት ወጥተሽ ኑሪ ብለህ ብቻዬን ለመኖር የወሰንኩ ቀን እናቴ እምባዋ፣ አባቴ ኩርፊያው፣ የታናሽ እህቴ እሪታ፣ የታላቅ ወንድሜ ግልምጫና ጥፊ ውስጤን ድንግጥ እንኳን አላረገውም። ወጥቼ አንተ ለበላሁት ምግብ መቆጣት እስክትጀምር ድረስ ያንተና የቤተሰቦቼ ልዩነት አልገባኝም ነበር። የተማሪ ደረሰ ባልክ በሁለት ወሬ መማሬን ትቼ ቤት ቁጭ ብዬ ስትደውል ብር ብሎ ለመውጣት ዝግጁ መሆን ሆነ ስራዬ። ይህን የሰማ ቀን አባቴ ያስለመነኝ፣ አረሱም ለምኖኛል። ጠይም ፊቱ ያልተለመደ ቅላት እስኪያንጸባርቅ ንዴት ፊቱ ላይ ትቼ ባለበት እየወጣው አንተ የምትወደው ለመሆን ነበር። ራሴን የነበርኩበትን 1 ዓመት ጨምሮ የምትወደው ለመሆን የጣርኩበትን 2 ዓመት ጨምሮ 3 ዓመት በጥቅሉ ስላንተ ስልኖር አንድ እሑድ ጠዋት ከጎኔ ብንን ብለህ ሰዓትን አየህ። በመጣደፍ ልብስን ለባበስክ። ወዴት ነው አልኩ። በቀዳሚው ዳንኪራ የደነዘዘ ሰውነቴን ቀና ለማድረግ እየሞከርኩ ቤተ ክርስቲያን ብለህ በሩን ከፍተህ ወጣ። በመጀመሪያ ጆሮ የሸወደኝ መሰለኝ። ቀጥሎ ደግሞ ቃሉን ማለት የፈለከው ሌላ ሆኖ አፍ ላይ የመጣልህን እንዳልክ አስቤ ፈገግ አልኩ። ምክንያቱም እንኳን ልትሄድ እኔን ካስቀረ 2 ዓመት እንዳለፈኝ ያውቃለሁ። ከዛ ቀን በኋላ ግን ቀራ ያለህበትን ሁሉ ሳፈላልግ የሚያይን ሰው ሁሉ ፊቱ ላይ የሚረበውን የሐዘን ፊት ቀጥ ብዬ ቤታችሁ እንድመጣ አደረገኝ። የለህም ማስባልህን ውስጤ ቢያቅም ልቤ ግን ትመጣለህ ብሎ ሲጠብቅ ነበረ። ሳምንት ሙሉ ብደውል ሳታነሳ ያለህበት ብመጣ የለም ስታስብል ቆይተህ ቅዳሜ አመሻሽ መርዶዬን የሰማሁት። ማን እሷን ያገባል? ለትዳር አትሆንም። ለትዳር ምርጫ የምትሆነው እኮ ጭምት ሴት ናት። ለትዳር የምትሆነው ያልተነካች ናት። ቤተሰቧን ማታከብር እኔ ምን ላረጋት ነው አልካሉ። ቃልህ ልቤን እንደጋለ ቢላ ስንጥቅ ያደረገው ወርዶ ሳልቅ ነገ ያገባል ተባልኩኝ። እንዲህ ሊሆን እንደሚችል አንተ ታውቅ ነበር። እኔ ግን ገምቼ እንኳን አልነበረም። ቅዳሜ አብረህን ስትተኛ እሁድ እንደምትለየኝ ታውቅ ነበር። የነበርኩትን ሀና ከነበር የምትፈልገው ለምን እቺኛዋን ሀና እንደሰራ ታውቅ ነበር። እኔ እኮ ምንም አላውቅም። ቅዳሜ ላይ ቀረው። እሁድ ቅድስናን ይፈልጋል መሰለኝ።